እንግዲህ እንደምታዩት እንትን ነው ለምለም ነው አገሩ። ፀሐይ ስለወጣላቸው ሁሉ በጣም የሚያምር ሆኗል። አበባ ሁሉ ፈክቷል። በምን አይነት ሰዓት ራሱ እንደወጣ አይታወቅም። ሁሉ ነገር በፍጥነት ነው የሚሆነው ፀሐይ ሲያገኝ እና እጅግ የሚያምር የተዋበ ሆኗል ፀሐይ ስላገኘ እና ፀሐይ እጅግ በጣም ለተፈጥሮ የሚጠቅም ነው ማለት ነው። እና ውዶችዬ እንዲህ ነው የምላችሁ። እንግዲህ ይህን እያስጎበኘኋችሁ ነው። በሙሉ ይሄ ምንም አንድም ነገር አልነበረም። አሁን በክረምት አንድም ደረቅ በቃ ቅጠል እንኳን የለው። አሁን ፀሐይ ሲገኝ የፀሐይ ጥቅም እንግዲህ ማወቅ ያለባችሁ ፀሐይ ምን ያህል ጠቃሚ ነገር እንደሆነ ነው። እያንዳንዱን የምድሩን ከዋክብት ማለት የምድሩን እጽዋቶች ሁሉ ከመሬት ውስጥ በሙሉ አበቦቹ ራሳቸው ይወጣሉ፣ ማንም ሳይተክላቸው። ሀገራችን አደይ አበባ እንደሚባለው እዚህም የተለያዩ አበቦች ይወጣሉ። በቃ ራሳቸው ነው የሚበቅሉት። በቃ ሽታው ራሱ መዓዛው መንገድ ላይ ራሱ በጣም ነው የሚሸተው። እና እንደዚህ ነው በስንት ጊዜ አንድ ጊዜ በአመታት ማለት ነው። አብዛኛውን ክረምት ይሆንና አንድ የሚወጣው ፀሐይ እጅግ ሁሉን ነገር አሳምሮ የተዋበ ያደርገዋል። እና የኛ ሀገር እንዴት የተባረከ ሁልጊዜ ፀሐይ ያለው የሚሞቅ ውሃ ቢያጠጡት ሁሉን ነገር የሚያበቅል ውሃ ብቻ ነው የሚያስፈልገው። ውሃ እያጠጡት የሚተክል ከሆነ ሁሉ ነገር ይበቅላል። እዚህ ግን ምንም ነገር ለማብቀል አይቻልም። በቃችሁ 3 ወር ናት። በ3 ወር ውስጥ ግን ምድራዊ ገነት ማለት ነው። እጅግ የተዋበ ራሱ ሳሩ ራሱ ነው የሚበቅለው። ከሳሩ ጋር የተለያየ አበቦች ይበቅላሉ። እንግዲህ ዛሬ እችን በትንሹ አሳያችኋለሁ። ለሚቀጥለው እንግዲህ በሰፊው አሁን ከምሽቱ 4 ሰዓት ነው፣ ግን ቀን ነው የሚመስለው። ከስራ ወጥቼ ወደ ቤት እየሄድኩ ነው እና ንፋሱ በጣም ደስ ይላል። አየሩ ሁሉ ጥሩ ነው እና እንግዲህ እኔ እቺ የመጀመሪያ ቪዲዮ ናት። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አግዙኝ። እንግዲህ እና እኔ አንድ መጽሐፍ ላነብላችሁ ነው ያሰብኩት። እስከ ዛሬ ካወቃችሁትም ጥሩ ነው። በ19 ምናምን በዛ ውስጥ የተጻፈች መጽሐፍ ናት። መጽሐፉን አይቼ እነግራችኋለሁ፣ ላነብ ስል ማለት ነው። ግን የሩቅ ጊዜ መጽሐፍ ናት። እሷን ነው ማነብላችሁ። ትወዱታላችሁ ብዬ አስባለሁ። እንግዲህ አታሳፍሩኝም። በዚህ በመጀመሪያ ቪዲዮዬ ምን ያህል እንደወደዳችሁት ግለጹልኝ። ካልጣማችሁም እንደዛው በግልጽ የጣመን ነገር የለም ብላችሁ እና ይሄን ይመስላል ሁሉ ነገር ተራ በተራ ነው። በዚህ በመጀመሪያ ቪዲዮዬ ያለሁበትን ቦታ ላሳያችሁ ነው ያሰብኩት። እንግዲህ በጣም ያማረ ነው። እንደውም አሁን ስለመሸ
ወደ ቤቴ በሚወስደኝ መንገድ ብቻ ስለሄድኩ ነው እንጂ ሁሉም ነገር አረንጓዴ ነው። በቃ መቼ ቅጠል እንዳወጣ ዛፉ መቼ አበባ እንደያዘ ሳታስተውሉት ነው ሁሉ ነገር ተቀያይሮ የሚገኘው። ክረምቱ ሲሆን ግን በጣም አሰልቺ ነው። እያንዳንዷ ቅጠል ስትረግፍ አብረን እንቆጥራለን ማለት ይቻላል። ምክንያቱም ብርዱ ብዙ ነገር እንድታስተውሉ ያደርጋችኋል። ይሄ ግን ደስታ ስለሆነ በቃ ምንም ሳናስተውለው በሙሉ እጅግ ራሱ ተውቦ ከተማው አበባው ግራና ቀኝ አበባው ግራና ቀኝ ምን ጊዜ እንደወጣ እኮ አይታወቅም። ከለሩ ደግሞ ራሱ በከለር ነው የሚወጣው። በከለር እንዴት ድብልቅልቅ ያለ ከለር አድርጎ በቃ እኔ ይገርመኛል። በስማም ባጠገቡ ስታልፉ አሁን ያለው ሽታ በጣም ደስ የሚል ልዩ መዓዛ ነው። መንገዱ በቃ አየሩ ሁሉ ያለው እውነት እጽዋትን የመሰለ ነገር የለም። ወይ ጉድ! እግዚአብሔር ተፈጥሮ ሽታው የተለየ እንደዚህ አይነት ሽታ ያለው አበባ እኔ አይቼ አላቅም። ይተነፍሳል መሰለኝ እስከምትርቁ ድረስ ይሸታል። ግን በየመንገዱ ያ አበባ ስላለ ካንዱ እየተቀበለ ምንም የአበባ ዛፍ ነው ያለው እዚህ ሀገር። እውነት ዛፉ በሙሉ ይሄኛውን ተመልከቱ። ዛፉ ነጭ ዛፉ ነው፣ አበባ አለው፣ ነጭ አበባ። በጣም የሚገርም ነው። ሁሌ ይገርመኛል ዛፍ አበባ ይዞ እንደሚበቅል። ያው ነጭ አበባ፣ ያው ዛፉ ነጭ አበባ ይዟል። በጣም የሚያምር ነጫጭ አበባ አለ። ዛፍ እኮ ሁሉ ዛፎቹ በሙሉ አበባ አላቸው። እንደው የሚገርም ጉድ ነው። በጣም አስደሳች ነው። እና ዛፍ ዝም ብሎ ቅጠል ብቻ አይደለም ወይ ከለሩ ሌላ አይነት፣ ቅጠሉ ሌላ አይነት ከለር ይሆናል። ግማሹ እንደ ጥቁር ቡና ይሆናል ቅጠሉ፣ አለዛ ነጫጭ ነገር አበባ አለው። እኔ የተለየ ዘር እንደሆነ አላውቅም። አሁን ትልልቅ ዛፍ ነው ተመልከቱት። ግን ምን አለው? ነጫጭ አበባ አለው እና ልክ በአጠገቡ ስታልፉ የሚሰማው ሽታ አለ። አሁን ይሄ ነጫጭ አበባ ይዟል። ዛፍ እኮ ነው። ያው ነጫጭ አበባ ይዟል። የሚገርም በእውነት አሁን ይሄ አጥሩ ላይ ያለው ቅጠል ሁሉ አበባ አለው። ብቻ እንደዚሁ አይደለም። ይሄ አስገራሚ ይሆናል። ሁሌም ማየው መንገድ ላይ የምታዩት ሁሉ ዛፍ አበባ አለው። እንግዲህ የተለየ ዘር እንደሆነ አለ። ቅጠሉ በሙሉ አበባ አለው። በቃ ዝም ብሎ አይደለም የሚወጣው። እስካሁን ያሳየኋችሁ ይሄ ሁሉ ራሱ በጣም ትልቅ አበባ ነው። እንደዚሁ ቅጠል ብቻ አይደለም ከአበባ ጋር ነው። እንግዲህ የሆነ ነገር ተጠቅመው አበባ እንዲያወጣ አድርገውት እንደሆነ አላውቅም። ይሄን ይመስላል። አሁን እንግዲህ እየመሸ ነው። ስለዚህ ምሽቱ ጥሩ ነው አየሩ እና ቅጠሉ በሙሉ አበባ አለው። በሙሉ አበባ አለው። እኔ እዚህ ሀገር ነው ያየሁት
ሁሉ ነገር አበባ እንዳለው ቅጠሉ በሙሉ ዛፍ በሙሉ አበባ ይኖረዋል። ኧረ በስመ አብ። ነገ በቀን አሳያችኋለሁ። በጣም በከለር ያለው አበባ ግማሹ እንደ ጽጌረዳ ይመስላል፣ ግማሹ ወይን ጠጅ ነው በቃ በሙሉ እና እንዲህ ተጋጥሞ እርስ በርሱ ተጋጥሞ ረጃጅም ዛፍ ነው። አበባው በቃ በአበባ ውስጥ የምታልፉ ነው የሚመስላችሁ። እኔ ዛፍ ዝም ብሎ ቅጠል አላየሁም። የተወሰነ አሉ፣ አብዛኛውን ግን አበባ አላቸው። እንዴት እንደሆነ አልገባኝም። የተወሰነ አበባ አላቸው እና ደግሞ ዛፎቻቸው በጣም የቆዩ ናቸው። በጣም ረጅም ዓመት ግንዳቸው ትልልቅ ነው። በጣም ትልልቅ ነው። ለተፈጥሮ ያላቸው ነገር በጣም ክብር አለው። አንድ ቅጠል እንደዚህ ዝም ብላ አትቆረጥም። እያንዳንዱ ነገር ክብር አለው። ስለዚህ እንደዚህ በቀላሉ ተነስቼ ዛፍ ቆርጣለሁ ማለት አይቻልም እና የሚቆርጥ አካል ካለ ይቆርጣል እንጂ በጣም ጥብቅ ነው። በጣም ሁሉን ነገር በእንክብካቤ ነው። ስለዚህ አንዳንዴ በጫካ ውስጥ የምትሄዱ ነው የሚመስላቸው። እዩት፣ እስካሁን ድረስ ያለፍኩበት በሙሉ ግራና ቀኝ እጅግ ጥቅጥቅ ያለ ዛፍ ያለበት ነው። አይታችሁታል። አሁን ይሄ ዛፍ ከትንሽ ጊዜ በኋላ አፕል አለው። ይሄ መንገድ ላይ ማለት ነው። እንዲህ ይረግፋል በቃ ራሱ የሚበላው እያጣ። እነዚህኛው ደግሞ ፔሮን ይባላል። እንግዲህ እንደዛ ነው። በሙሉ ዛፍ እስካሁን አስፋልቱ ዙሪያውን በዛፍ የታጠረ ነው። የሚተክሉት ነገር ሁሉ አበባ ያለው ነው። በቃ እንዴት እንደሆነ አልገባኝም። እና በጣም ነው እንትኑ ፀሐዩ ሲወጣ ሁሉ ነገር ይቀያየራል። የተለያየ አይነት ከለር ያለው አበባ ነው ያለው። የተለያየ እኔ እንደዚህ ውብ አበባ ይቻላል። ተመልከቱት እንግዲህ እስካሁን ድረስ በአበባ ውስጥ ነው የማልፈው። ይኸውላችሁ ይሄ እኮ የመንገዱ ዳርና ዳር ነው። ይኸው የምታዩት ሁሉ ሳሩ አንዲት ነገር ሰው አይነካውም። ራሱ እነሱ ሲፈልጉ ቆርጦታል እንጂ እንደዚህ በቃ ምድረ ገነት ነው የሚመስለው። በእውነት ምድረ ገነት ነው የሚመስለው። እንግዲህ እኮ ዋናው አስፋልት ላይ ተመልከቱት። አበባው ራሱ ልዩ ነው። እንግዲህ ስንት አይነት አበባ አሳየኋችሁ። ተመልከቱ፣ ግራና ቀኝ አያችሁት? ግራና ቀኝ የሚታይ አበባ ነው በሙሉ። ይኸው ዛፉ በቃ በዛፍ መሀል ነው የምታልፉት። አሁን እነዚህ ዛፎች ረጅም አሁን እናንተ አይታያችሁም እንጂ ግንዱ ትልልቅ ነው። እንግዲህ ይሄ ሁሉ ምንድን ነው? የአስፋልት ይሄ ዋናው መንገድ አለ። በዋናው መንገድ ግራና ቀኝ ነው እንግዲህ ማሳያችሁ እንዴት አድርገው እንደምተከሉትና እንትን እንዳረጉት እስከ መጨረሻው ይሄን ነው እንግዲህ ይኸውላችሁ። ይሄን ይመስላል የዋናው መንገድ ላይ ያለው አስፋልት እንግዲህ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ እንግዲህ በሰላም እንገናኝ። ቆዩልኝ። እንግዲህ የማይረባ ቪዲዮ ነው ብላችሁ ሳትንቁብኝ እንግዲህ አበረታቱኝ። የተለያየ ቦታ አሳያችኋለሁ። ይሄ ጅማሬ ነው።
ለሚቀጥለው መሀል ላይ ያችን መጽሐፍ አነባላችኋለሁ። ደስ የምትል ታሪክ ያላት ናት፣ አጭር ናት። እሷንም አብረን እናነባለን እየተጋገዝን። በተረፈ እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ሳትንቁብኝ ምን አይነት ጉድ ነው የምታሳየን ብላችሁ ሳትሉ ለእኔ የደነቀኝንና ያስገረመኝን ነገር ነው ያሳየኋችሁ። ሰመር ሲሆን እንዴት አድርጎ ሁሉ ነገር አበባ እንደሚያወጣ ተክለውትም አይደለም። በቃ በእንትን ክረምቱ ሲመጣ ይረግፍና በቃ ጨራሮ ይሆናል። ምን ጊዜ አበባ አውጥቶ ምን ጊዜ ሁሉ ነገሩ እንደሚበቅል እኔ እንጃ። ይኸውላችሁ እስካሁን እንግዲህ በዛፍ ውስጥ ነው የሚሄደው። በሙሉ ዛፍ ብቻ ነው መንገዱ እና ይሄንን ላሳያችሁ ነው። ለዛፍ ክብር ይኖራችሁ፣ ለእጽዋቶችን ተንከባከቡ። ይሄ ነው። መልካም ጊዜ ይሁንላችሁ። በሚቀጥለው ቪዲዮ በሰላም እንገናኝ። ቻው ባይ።